አማርኛ በደንብ አቀላጥፎ ስለማይናገር ጎታታ ስለሆነ ወይ ምናምን የዋህ ነው ብሎ የሚያስብ ሰው አለ። በጣም አደገኛ ሰው ነው ታየ። በነገራችን ቅድም እንዳልኩ በመጀመሪያ ደረጃ በቀለኛ ነው፣ ቂመኛ ነው። በጣም ቂመኛ ነው፣ በቀለኛ ነው። ለምሳሌ አንድ ነገር ላነሳልህ እችላለሁ። እኔ የታየን ነገር በቃ የሚሆን ነገር አይደለም ብዬ ከተውኩ ቆይቻለሁ። የሆነ ጊዜ ላይ ይሄ መደፋፈሩ ነበረ። አብረው ስለተማሩ አብረው ስለታገሉ ምናምን ያው ሰርክላቸው ውስጥ ይደፋፈራሉ ምናምን። ከአብሮ አደገ ጋር ተሰደድ ምናምን ይባላል አይደለ? ሀገርኛ ብሂል። በኋላ የጓደኞቹ ናቸው ማስታወሻውን ያገኙና በምን ሁኔታ ማስታወሻውን እንዳገኙት አላውቅም። ምናልባት ሊሆን የሚችለው እንግዲህ አብረው ተቀምጠው ወስዶበት ሊሆን ይችላል፣ ወይ እሱ የሆነ ቦታ ጥሎት ሄዶ ሊሆን ይችላል። እና የግል ማስታወሻውን አጀንዳውን ያገኛሉ እና የታየ የግል ማስታወሻ ደርሶናል በሚል በፌስቡክ ላይ ማጋራት ጀምራሉ። እሱ ማስታወሻ ብሎ የጻፋቸው በኋላ ታየ ወዲያውኑ ሮጦ ወጣና ማስታወሻዬም ጠፍቷል፣ ከማስታወሻ ጋር አብሮ 2 ሚሊዮን ብር ጠፍቶብኛል። በጣም አደገኛ ሰው መሆኑን እኔ የዛን ጊዜ ነው። ይሄንን እኮ ውሸት መሆኑን ሁሉ ሲያውቅ ይሄ በአደባባይ የተገለጸ እኮ ነው። አይኑን በጨው አጥቦ ሚዲያ ላይ ሄዶ ስለ 2 ሚሊዮን ብሩ ሲያስረዳ እኔ ከምሬ ነው የምነግርህ። እኔ በቃ በጣም የታየን ነገር የዛኔ ነው የዘጋው።